የሚመነጭ ውሃ ባይኖርም አንተ ጋር እቆይልሃለሁ አንተ ፈልገኝ። ዛሬ እያንዳንዳችን ጋር እግዚአብሔር መጥቶ ኑ እኔ ጋር ቁጭ በሉ ቢለን ቁጭ እንላለን። እኔ እንደዚህ እለዋለሁ፣ ለነፍሴ እነግራታለሁ ቁጭ በይ ነፍሴ። ዮናስ ቁጭ በል እሱ ጋር። ለትውልድ ለመሻገር የምትፈልግ ከሆነ ብዙ መሄድ የምትፈልጉ ከሆነ ቆዩ እግዚአብሔር ጋር። ወዳጆቼ አገልጋይ ስለሆነን ብቻ አይደለም እግዚአብሔር ጋር መቆየት ያለብን። ሰራተኛም ቤት የሚመራም ሰው እግዚአብሔር ጋር መቆየት መቻል አለበት። እግዚአብሔር ጋር የቆየ ሰው ነው መድኃኒት የሚሆነው። እግዚአብሔር ጋር የቆየ ሰው ነው መልስ የሚሆነው። በዘመናት መካከል እግዚአብሔር አምላክ ምን አለ ቢባል ምን እንላለን? አሕዛብ መጥቶ እግዚአብሔር ምን አወራ ቢባል ምን እንላለን? ወዳጆቼ ያልቆየ ሰው ስላለበት ስፍራ ማውራት አይችልም። የቆየ ሰው በእርግጠኝነት ያወራል። ሐዋርያቶቹ እንደዚህ አሉ፣ እኛ የምናወራው ጉዳይ ያየነውን የሰማነውን ደግሞ የዳሰስነውን ጉዳይ ነው። እኛ አይተናል፣ ሲሰራ አይተናል፣ ሲያደርግ አይተናል። ቆዩ የሚያደርገው ጋር ቆዩ፣ ታምራት የሚሰራው ጋር ዲፋኒያስ ኢየሱስ ያድናል ብላችሁ ለመናገር አዳኙ ጋር ቆዩ፣ ይፈውሳል ብላችሁ ለማውራት ፈዋሹ ጋር ቆዩ። አደርጋለሁ የሚላችሁ ጋር ቆዩ፣ በእናንተ እሰራለሁ የሚላችሁ ጋር ቆዩ። ቆዩ፣ መቆየትን ልመዱ። እየጸለዩ መቆየት፣ ቃል እያነበቡ መቆየት፣ ህልውናው ጋር መቆየት፣ አማራጭ የሌለው ጋር መቆየት። መጽሐፍ ሲናገር እንደዚህ ይላል፣ ማርያም አለ መልካምን ዕድል መርጣለችና አለ ከእሷ አይወሰድባትም። ይኸውላችሁ ማርታ በብዙ ትደክማለች፣ ምግብ በመስራት ትሯሯጣለች፣ እንግዳ ለማስተናገድ። ግን እግዚአብሔር አምላክ የሚፈልገው አንድ ጉዳይ ነው። እንደ ማርያም መታ እግሩ ስር ቁጭ እንድትል። እቀመጥልሃለሁ የኔ ጌታ፣ እግር ስር እቀመጥልሃለሁ። ሌላ መሮጫ የለኝም፣ ሌላ መሄጃ የለኝም። ሌላ ስፍራ እንደሌለው ሰው እግር ጋር እቀመጣለሁ። ሌላ የምሰማው ውዥንብር ነው። አንተ ጋር ስቀመጥ መልስ አለ። አንተ ጋር ስቀመጥ ረፍት አለ። ስለዚህ ዛሬ ወዳጆች የምላችሁ ይሄን ነው። ቁጭ በሉ እግዚአብሔር ጋር ቆዩ። እግዚአብሔር ጋር ህልውናው ያለበት ጋር ቆዩ። ጠረኑ ያለበት ጋር ቆዩ። ሙሴ መመሪያን ይዞ ወረደ። ሙሴ ይዞት የወረደው መመሪያ እስራኤላኖች ብቻ ተጠቅመውበት ያቆመ መመሪያ አይደለም። ዛሬም በእኛ ዘመን የሚሰራ ትውልድ ነገ ቢጠይቀን የምናወራው ጉዳይ እንዲኖር ትናንትና እግዚአብሔር አምላክ በዮናስ ሰርቶ ነበር ሳይሆን ትውልድ የሚመራበት መመሪያ፣ ትውልድ የሚቀረጽበት መመሪያ፣ ለትውልድ መልስ የሚሆን መመሪያ ይዛችሁ ለመውጣት ቆዩ። እሱ ጋር ቆዩ። መቆየትን የመሰለ ትልቅ በረከት የለም። መቆየትን የመሰለ ትልቅ ድል የለም። ያልተመለሰላችሁ የጸሎት መልስ አላችሁ። ያልተፈታ ጥያቄ አላችሁ። ቆዩ እሱ ጋር። በመሮጥ መልስ አይገኝም። በመሸኮል መልስ አይገኝም። በመቆየት ግን መልስ ይገኛል። በመቆየት አምላካችሁን ማወቅ ይሆንላችኋል። መልስ የሚሰጣችሁን እሱን ማወቅ ይሆንላችኋል። ስለዚህ ቆዩ እሱ ጋር። ልጄ ብሎ ቢጠራችሁ ዛሬ የምታስቀድሙት ጉዳይ ምንድን ነው? እሺ ቆይልሃለሁ ነው? አይ ስራ አለኝ እንደ ማርታ ነው የምትሯሯጡት? ውዳችሁ ቤታችሁ ድረስ መጥቶ በድምፅ ጠርቷችሁ መጥቷችሁ ምንድን ነው የምትሉት? አይ እየተሯሯጥኩ ነው የምሯሯጥበት ጉዳይ አለኝ ነው ወይስ ቆይልሃለሁ? ግርስር ቆይልሃለሁ በአንተ እጠቀማለሁ ካልከኝ ቆይልሃለሁ ነው ወይ የምትሉት? ስለዚህ ቆዩ እሱ ጋር። የክብር ዕቃ ለመሆን ቆዩ። መጠቀሚያ ለመሆን ቆዩ። እረፍት ለመሆን፣ ለትውልድ መልስ ለመሆን፣ ትውልድን ለመቀየር ቆዩ እሱ ጋር። አንተ ጋር ሲቆይ መልስ አለ። አንተ ጋር ሲቆይ፣ አንተ ጋር ሲሰነበት እረፍት አለ። አንተ ጋር መቆየትን የመሰለ ትልቅ በረከት የለም። የትኛውም ሮጣችሁ ካመጣችሁት ነገር ይልቅ እሱ ጋር ቆይታችሁ ያተረፋችሁት ይበልጣል። ስለዚህ ቆዩ እግሩ ጋር። ሙሴ ባይመቸው ይቆያል። ተራራማ ስፍራ ነው። የነገርከው ነገር አልሆነም። አዎ ግን እቆያለሁ ይላል ሙሴ። ሙሴ እንደኛ እንደ ኢትዮጵያን ሰው ነው፣ ይቸኩላል። ሙሴ በጣም ችኩል ሰው ነው ሙሴ። ሙሴም አይታችሁ ከሆነ የሙሴን ሕይወት ቶሎ ውሳኔ ለመስጠት ነው የሚቸኩለው።
አንዱ ግብፃዊ እስራኤላዊውን ሲያጠቃው አየና ወዲያው ወስዶ ገደለው። ከዛ ወስዶ ቀበረው። ሲቆይ ነው የሙሴ ባህሪ የተቀየረው። ሙሴ ሲቆይ በቃ እነሱ ከምታጠፋ እኔን አጥፋኝ ያለው ሲቆይ ነው። ቆዩ፣ ነገራችሁ እንዲቀየር ቆዩ፣ ማንነት እንዲቀየር ቆዩ። ካልቆየን አይሆንም። ብዙ ነገር የማይሆኑ ነገሮች ስላሉ ካልቆየን ሁላችን ብዙ የምናበላሸው ነገሮች ስላሉ ቆይተን ይሰራ ህይወታችን፣ ቆይተን ማንነታችን ይቀረጽ፣ ቆይተን ታሪካችን ይለወጥ። እንቆይ፣ እሱ ጋር እንቆይ። ሊሰራን ከወደደ በእኛ ሊጠቀምብን ከወደደ እንቆይለት። ህልውናው ስር እንቆይ። ሌላ መሄጃ ስፍራ እንደሌለው ሰው እንቆይ።